በጣም አመሰግናለሁ። ፋኖ ማርሸት ፀሐይ አማራ ፋኖ በጎጃም የህዝብ ግንኙነት ኃላፊ። ሰሞኑን የአማራ ፋኖ በጎጃም በይፋ ተመስርቷል። እንቅስቃሴያችሁ በተጠናከረ ሁኔታ እየተካሄደ እንዳለ እየሰማው ነው። እስቲ ምን ላይ ነው ያላችሁት? ውጊያ ላይ ያለ ነው። በጣም ከፍተኛ ትንቅንቅ እያደረግን ያለ ነው። በአሁኑ ሰዓት የአማራ ፋኖ በጎጃም ከተመሰረተ ዛሬ 4ኛ ቀኑ ነው። 3 ቀን ሙሉ ግን ያልተቋረጠ ውጊያ እየተካሄደ ነው። ጎጃም ውስጥ ከ15 በላይ የውጊያ ቦታዎችን አካሂደናል። ከ15 በላይ ድል ተቀዳጅተናል። በመራዊ፣ በደቡብ ሜዳ፣ በፈረስቤት፣ በቋሪት፣ በቲሊሊ፣ በዳንግላ፣ በአዲስ ቅዳም፣ በጎንቻ፣ በሌሎችም የምስራቅ ጎጃም አካባቢዎች ሮቡ ገበያ ስናንን ጨምሮ በበርካታውን ባልጠቀስኩት ቦታዎች ከፍተኛ ትንቅንቅ እየተደረገ ይገኛል በአሁኑ ሰዓት። ምናልባት ማርሸት ይሄ አዲስ ጥቃት በአገዛዙ ተሰንዝሮ ነው? በምን ምክንያት ነው በዚህ መጠን በእነዚህ ሁሉ አካባቢዎች በተመሳሳይ ጊዜ ውጊያ እየተካሄደ ያለው? ከአገዛዙ በመጣ ጥቃት ወይስ በእናንተ በኩል በተወሰደ እርምጃ ነው? የአገዛዙ ሁልጊዜም እኛን ለማጥፋት የመጣው አገዛዙ ሁልጊዜም ተኝቶ አያውቅም፣ ዝግጁ ነው። የሰሞኑ ከፍተኛ መነቃቃትና ማጥፋት የመጣው በእኛ አንድነት ምክንያት። እንደሚታወቀው የአማራ ፋይልና የጎጃም ህዝብ በጋራ በመሆን አንድ ውድ ድርጅት ፈጥረዋል። የአማራ ፋኖ በጎጃም የሚባል ድርጅት ፈጥረው የጋራ አመራር ኑሯቸው አንድ ድርጅት ከተመሰረተ በኋላ ቀጥታ ወደ ማጥቃት ነው የተገባው። ከፍተኛ ቁጥር ያለው የፋኖ ሰራዊት አለን። ከፍተኛ ቁጥር ያለው የቡድን መሳሪያ አለን። በጣም አቅም ያላቸው ወታደራዊና ፖለቲካዊ መሪዎች አሉን። የዚህ ሁሉ ቅንጅት አንድ ድርጅት ስለመሰረተ በዚያ መሰረት ነው ተናበን ከፍተኛ ማጥቃት እያደረግን ያለ ነው። በእኛ እቅድና በእኛ አንድነት ምክንያት የመጣ ነው። እስካሁን ያለው የውጊያ ሁኔታ በአጠቃላይ የተገኘው ድል ምን ይመስላል? 3 አይነት የውጊያ ስልቶችን ተጠቅመናል። ደፈጣ፣ ጉሬላ፣ መደበኛ ውጊያዎችን እንደየቦታውና እንደየአካባቢው ነባራዊ ሁኔታ በጣም የተገጋለ ነው። ድል ተገኝቷል። በርካታ ቁጥር ያለው ሰራዊት ደምስሰናል። ምርኮኛ የሰራዊት አባላት አሉ። የሚሊሻ፣ የፖሊስ፣ የአድማ ብተና አባላት አሉ። ያስከዳናቸው በአላማ ያስከዳናቸው ከ1000 በላይ የሚሆኑ የአድማ ብተናና የመከላከያ እንዲሁም የሚሊሻና የፖሊስ አባላት አሉ። እጅግ ከፍተኛ ድል የተመዘገበበት ነው። ምናልባትም ይሄን ተጋርሎ ወደ ህዝባዊ ለማድረግ የሞከርንበት እንቅስቃሴ አለ። ግራንድ አማራ ሪቮሉሽን የሚባል አዲስ ግሩፕ አዋቅረናል። እሱ ግሩፕ ከአማራ ክልል መቀመጫዋ ባህር ዳር ጀምሮ ባህር ዳርን፣ ደሴን፣ ደብረ ማርቆስን፣ ፍኖተ ሰላምን፣ ኮሶበርን፣ ወልዲያን፣ ሌሎችን ከተሞች ያጠቃለለ እንዲሆን አድርገን እንደ አማራ እየሰራ ነው። ስኮፑን ከጎጃም ሰፋ አድርገ ነው እንደ አጠቃላይ አማራ። በደብረ ወርቅ ዛሬ ህዝባዊ አመጽ ነበረ። ነገ ከነገ ወዲያ የሚደረጉ አሉ። ገበሬው በቤተ ክርስቲያን ደወልና በገበያ ቦታ እየተቀሰቀሰ ከፍተኛ ውጊያ እያደረገ ነው። ለአብነት ፈረስ ቤት ደጋዳሞት ብርጌድ፣ ሰከላ ጊዮን ብርጌድ፣ ቲሊሊ ዘንገና ብርጌድ፣ ዳንግላ መንገሻ ጀንበሬ ብርጌድ፣ አዲስ ቅዳም ፊታውራሪ ኤፍሬም አጥናፉ ብርጌድ፣ እንጅባራ ዙሪያ ቀኛዝማች ስሜነ ደስታ ብርጌድ፣ ቋሪት ገረመው ወንዳውክ ብርጌድ፣ ግንዶይን ሳሙኤል አወቀ ብርጌድ፣ መርጦ ለማርያም አባይ ሸለቆ ብርጌድ፣ ሌሎችም ብርጌዶች ከፍተኛ የሆነ ማጥቃት እያደረጉ ነው በ3ቱም የማጥቃት ስልቶች። እንግዲህ ማርሸት አሁን ከባለፉት ጊዜያት ውጊያዎች የሚለየው በአብዛኛው ህዝቡም ከናንተ ጎን በመሆኑ ዋጋ እየከፈለ ነው። ትልልቅ እድሎችም የተገኙት ከህዝቡ ጋር ተጣምራችሁ በመስራታችሁ ነው። እንደው ይሄን አሁን ዙር ውጊያዎች፣ ጦርነቶች እንዴት ትገልጸዋለህ? ምናልባት ህዝባዊ እየሆነ መጥቷል ብሎ መደምደም ይቻላል? ሙሉ በሙሉ ጎጃም ውስጥ ህዝባዊ ነው። ከ60 በላይ የገበሬ ቤቶች ተቃጥለዋል። በዚህ 3 ቀን ውስጥ በአላማ ጠላት ቤንዚን አርከፍክፎ ያቃጠላቸው የገበሬ ቤቶች አሉ። ምንም ውጊያ በሌለባቸው ቀጠናዎች በቡሬ፣ በወንበርማ፣ በደቡብ ሜጫ ገርጨጭ፣ በቋሪት ጠላት በአላማ ቤንዚን አርከፍክፎ በአብሪ ጥይት ጭምር የገበሬ ቤት አቃጥሏል። ይህ ተሸንፎ ሲሸሽ ያደረገው ነገር ነው። ህዝቡም ይሄ ወራሪ ኃይል ከአካባቢው መውጣት እንዳለበት ገብቶ ሴት ወንዱ ከገጀራ ጀምሮ እስከ ቡድን መሳሪያ ድረስ እየታጠቀ በህዝባዊ ማዕበል ነው እየተዋጋን ያለ ነው። ህዝባዊ ሆኗል። 100% ህዝባዊ ማዕበል የተነሳበት ጦርነት ሆኗል። ወደ ህዝብነት አድጓል። እንግዲህ በዚህ ወቅት ላይ መንገዶችም እንዲዘጉ የአማራ ፋኖ በጎጃም ጥሪ አድርጓል። ማንኛውም ተሽከርካሪ በአሁኑ ሰዓት በጎጃም መንቀሳቀስ እንደማይችል ነው ከናንተ አማራ ፋኖ በጎጃም መመሪያ የተሰጠው። እስቲ ስለዚህ ጥሪያችሁ መልእክታችሁ ምንድን ነው? 2 ነገር ነው መንገድ እንድንዘጋ ያደረግነው። የመጀመሪያው ከደብረ ብርሃን ደሴ ያለውን መንገድ ስርዓቱ ስለተቆጣጠርኩት መቆጣጠሬን የማሳየው መንገድ በመዝጋት ነው በማለት መንገድ ዘግቷል። እኛ ደግሞ ጎጃምን ሙሉ በሙሉ መቆጣጠራችንን ለማሳየት መንገድ ዘግተናል። ሁለተኛው ጎንደርም እንደተዘጋ እንዳለ ሆኖ በጎንደር ፋኖችም የጎንደር መንገድ ተዘግቷል። ሌላኛው ማሳያ ነው። ሁለተኛው ማሳያ እና አላማ ከደጀን እስከ ባህር ዳር በደብረ ማርቆስ፣ ፍኖተ ሰላም፣ ኮሶበር፣ ዱርቤት ያርጎ እና ከደጀን በቢቸና ደብረ ወርቅ፣ ጉንዶይን፣ ሞጣ፣ አዴት አድርጎ የተዘጋው መንገድ ዋና አላማው ለደፈጣ ጥቃት ጠላት በበርካታ ኦራል ተሽከርካሪዎች በፓትሮሎች እየተጫነ ከቦታ ቦታ ሲንቀሳቀስ የሲቪል አውቶቡሶችን፣ የሲቪል አነስተኛ የህዝብ ሚኒባሶችን፣ ሲቪል የጭነት ተሽከርካሪዎችን እየቀላቀለ ከፊት ከኋላ እያደረገ ይሄዳል። ይሄ ለደፈጣ ጥቃት አልመች ስላለ ሲቪልን ከጥቃት ለመከላከል የጠላትን ኃይል ብቻውን ነጥሎ በማስቀረት በደፈጣ ጥቃት ለማጥቃት ባለመ መንገድ ነው መንገድ የዘጋ ነው።
እንግዲህ በአሁን ሰዓት በውጊያ ላይ ያላችሁ ነው ያገኘው። ምናልባት ዛሬ ነገ ከነገ ወዲያ አዳዲስ ነገሮች እንደምንሰማ እንጠብቃለን። እንደው በአጠቃላይ በአገዛዙ ላይ የደረሰውን ኪሳራ እንዴት መግለጽ ይቻላል? በሰው ኃይል፣ በመሳሪያ፣ በተለያዩ መልኩ መገለጽ የሚችል ነው ኪሳራቸው። እስቲ ምን ማለት ይቻላል? በሶስት ነገር ነው የሚገለጸው። የመጀመሪያው በፖለቲካ ነው የሚገለጸው። እንደሚታወቀው የአማራ ፋኖ ነው የሚዋጋው ለድንበር አይደለም፣ ለፖለቲካ ትርፍ ነው የሚዋጋው፣ ለስልጣን ነው የሚዋጋው። አገዛዙ ሁልጊዜ አዲስ ቦታዎችን በለቀቀ ቁጥር፣ በአዲስ ኦፕሬሽን ስልት በተጠቃ ቁጥር ፖለቲካዊ ኪሳራ እየደረሰበት ነው የሚሄደው። ስርዓቱ አገር መምራት እንደማይችል ከዚህ በፊት በተደጋጋሚ ተመስክሯል፣ ታይቶ ተረጋግጧል። ነገም ይሄንን የወራሪነት ስሜቱን እንዳያንጸባርቅ በህዝባችን ላይ የፖለቲካ ኪሳራ እያመጣንበት እንገኛለን። ሁለተኛው በሰው ኃይል ነው። አለኝ የሚለውን ከእዝ ወደ ኮር፣ ከኮር ወደ ክፍለ ጦር፣ ከክፍለ ጦር ወደ ብርጌድ፣ ከብርጌድ ሻለቃ፣ ከሻለቃ ሻምበል፣ ከሻምበል ቲም ድረስ ያለውን ወታደራዊ አወቃቀር በየጊዜው እየናርንበት እንገኛለን። እየናር ክፍለ ጦሮችን እያጠፈ ነው። ሁለት ክፍለ ጦሮችን አንድ ማድረግ። ለምሳሌ አንድ ሻለቃ ከዚህ በፊት የሚደራጀው በ480 ነበር። አሁን የሰው ኃይሉን ስለጨረስንበት በ150 አደራጅቶታል። ልብ አድርግ። አንድን ሻለቃ ከ480 ወደ 150 ማድረስ ማለት በትንሹ 330 የሚደርሱ የሰራዊት አባላት ከአንድ ሻለቃ አጥቷል ማለት በሰው ኃይል ደረጃ ከ159,000 ሰራዊት በትንሹ 30,000 አካባቢ ያስቀረ ነው። በዚህ ጥንካሬያችን፣ በዚህ አካሄዳችን በኃይልና በታቦታች። ሶስተኛው በመሳሪያ ነው። መሳሪያ ይህ ትግል ሲጀመር ፋኖ የሙሉ ጊዜ ጦርነት ከመጀመሩ በፊት የተወሰኑ ጥቁር ክላሾች ብቻ ነበር የነበሩት። ዛሬ በእያንዳንዱ ወረዳ ከ20 እና ከ30 በላይ ብሬኖችና ስናይፐሮች አሉ። 4 እና 5 የሚደርሱ ዲሻዎች በእያንዳንዱ ብርጌዶች አሉ። በብርጌድ ስናይ ይህ ጦርነት ሊጀመር ሰሞን ምስራቅ ጎጃም መርጦ ለማርያም በእናስረስ ማራ የተመሰረተው የአባይ ሸለቆ ብርጌድ ብቻ ነበር ያለው። አሁን ጎጃም ውስጥ ብቻ ሪሊ ለመናገር እንደሚያስችለው 61 ብርጌድ አለ። ይሄ ሁሉ ከ20 በላይ የቡድን መሳሪያ የታጠቀ በሺ የሚቆጠር ሰራዊት ያለው ነው። ስለዚህ በአንድ በኩል በፖለቲካም፣ በሰው ኃይልም፣ በጦር መሳሪያም ስርዓቱን አፈርድሜ እያበላ ነው። በሌላ በኩል ፋኖ እየተደራጀ እየሰለጠነ እየታጠቀ ኃይሉን እየገነባ ነው። ይሄ ነው ሂደት። በመጨረሻ ማሪሼት ምን ማለት ይቻላል? እንግዲህ ጎጃም፣ ጎንደር፣ ወሎ፣ ሸዋ እነዚህ አካባቢዎች እንቅስቃሴዎች አሉ ከናንተ ጋር በተገናኘ አሁን ጎጃም ላይ የሚታየው መጠነ ሰፊ የማጥቃትና ከዛሬ ታይቶ በማይታወቅ መልኩ በርካታ አካባቢዎችን ያዳረሰ ነው። እንደው መልእክት አላችሁ በአጠቃላይ ወቅታዊ ሁኔታ በተመለከተ? በውስጥ እየተነጋገረ ነው። አራት ክፍለ ሀገር ካለ የፋኖ አመራር ጋር እየተነጋገረ ነው። አቅማቸው በፈቀደና ባለው ነባራዊ ሁኔታ ከፍተኛ ትንቅንቅ እየተደረገ ነው። ምናልባት የሚዲያ ሽፋን አግኝቷል አላገኘም አላቅም። አራቱም ክፍለ ሀገር ቦዝ ነው ያቀም ከፍተኛ ማጥቃት እየተደረገ ነው። ለአብነት ደቡብ ጎንደር ጋይንት ነጻ ወጥቷል። ደቡብ ጎንደር አንድ ክፍለ ጦር ተደምስሷል። በተመሳሳይ ሸዋ ኮማንዶ ተማርኳል። ሌሎች አካባቢዎች ምሬ በወልዲያ ተነስቶ ወደ ደቡብ ወሎ አቅጣጫ ከፍተኛ ማጥቃት እያደረገ ነው። 3 ክፍለ ጦር ወሎ ላይ እንዲበተን ተደርጓል። ይህ ከፍተኛ ጥንካሬ ስለሆነ አሁን አማራ ክልል ያለው ነባራዊ ሁኔታ ስርዓቱ ያስገባል እንጂ ሰራዊት አያስወጣም። ፋኖ በአንጻሩ አይማረክም፣ እጅ አይሰጥም፣ አይሞትም፣ አይሸሽም። ይልቁንም ከፍተኛ የሰው ኃይልና መሳሪያ እያገኘ ነው። ስለዚህ በአራት ሀገር ያለው ቅንጅት ከምን ጊዜውም በላይ ጠንካራ ነው። በጣም ጠንካራ ነው። በቅርጽም ተቋማዊ ለማድረግ በቅርቡ የአማራ ፋኖ አንድነት ምክር ቤት ይመሰረታል። በቅርብ ሳምንታት ውስጥ ይፋ እናደርጋለን። ጥሩ ፕሮግረስ፣ ጥሩ ሂደት አለ። ሁሉም ተስማምቶበታል። ሰነዱ ተልኮ አምነው ፈርመው ሁሉም ኦልሬዲ የአመራርና የሰው ኃይል ምልመላ ላይ ያለ ነው። በቅርቡ የአማራ ፋኖ አንድነት ምክር ቤትን መስርተን ሁሉም አማራ አንድ መሪ፣ አንድ ኮማንድ ሴንተር፣ አንድ አይነት እቅድ ይኖረዋል። በጣም ነው የማመሰግነው። ምናልባት ለአማራ ህዝብም በአጠቃላይ ለኢትዮጵያ ህዝብም የምታስተላልፉት መልእክት አለ? አዎ፣ ለኢትዮጵያ ህዝብ መልእክት አለኝ። ይህ ስርዓት ኢትዮጵያን ለመበተን፣ ኢትዮጵያን ለመከፋፈል፣ የበታች ለማድረግ የተወለደ ስርዓት ነው። ይህን ስርዓት ሁሉም ኢትዮጵያ ሊዋጋው ይገባል። ሁለተኛ፣ በሀገር መከላከያ ሰራዊት ውስጥ፣ በፌዴራል ፖሊስ ውስጥ ልጆች ያሏቸው ኢትዮጵያውያን በሙሉ ከዛሬ ጀምረው እየደወሉ ልጆቻቸውን ከሞት እንዲያድኑ፣ ከሞት እንዲያተርፉ፣ በህይወት እንዲታደጉ አጣዳፊ ጥሪ ማቅረብ ፈልጋለሁ። አማራ ክልል ረግረግ ነው፣ ረመጥ ነው። ይገባሉ እንጂ አይወጡም። በኋላ ልጄ ሞተ በሚል ለቅሶ እናቶች ነጠላ ዘቅዝቀው ከመኖር አማራ ክልል የገባ የመከላከያ ሰራዊት አባል፣ የፌዴራል ፖሊስ አባል የሆኑ ልጃቸውን ዛሬ ጀምረው እየወጣ ለፋኖ እጅ እየሰጠው በሰላም እንደ ሌሎች ኢትዮጵያውያን ሁሉ ወደ ቤቱ እንዲሸኝ ከዛሬውኑ ጉትጎታ መጀመር አለባቸው ባይ ነኝ። በጣም ነው የማመሰግነው። ፋኖ ማርሸት ከአማራ ፋኖ በጎጃም ጊዜ ይስጥልኝ። መልካም ጊዜ። እኔም አመሰግናለሁ መሳይ።